በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19። በተባበሩት አረብ ኤምሬትስ የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች በሙሉ እንኳን ለገናናው ቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ። የፊታችን ታኅሳስ 19 በኢትዮጵያ ሰዓት አቆጣጠር ቅዳሜ ለእሁድ አጥቢያ ከምሽቱ 4 ሰዓት እስከ እሁድ ከረፋዱ 4 ሰዓት ድረስ ወይም በዚህ ሀገር ሰዓት አቆጣጠር ዲሴምበር 27 ከምሽቱ 10 ሰዓት እስከ ንጋቱ እሁድ 10 ሰዓት ድረስ የሊባኖስ የተባበሩት አረብ ኤምሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ድሜጥሮስ ታላቁ የጸሎት የበረከት አባት እንዲሁም የየአድባራቱ አስተዳዳሪዎች፣ የየአድባራቱ የአብነት መምህራን፣ ማኅበረ ካህናት፣ ማኅበረ ዲያቆናት፣ የየአድባራቱ የሰንበት ትምህርት ቤት መዘምራን፣ መዘምራት፣ ማኅበረ ምዕመናን በሙሉ በተገኙበት በደማቅ ሁኔታ ይከበራል። ስለሆነም በተባበሩት አረብ ኤምሬትስ የምትኖሩ የተዋሕዶ ልጆች ሁላችሁም በዚህ ታላቅና ገናና የበረከት በዓል ተገኝታችሁ በረከት እንድትሳተፉ ስትል ቅድስት ቤተ ክርስቲያን የከበረ ጥሪዋን ታስተላልፋለች። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዚህ ዕለት ሁላችንም ያድርሰን፣ ሰላም ያገናኘን።